ልጅ አንድ ሁሌ ገጠራማ የሆነ አካባቢ ላይ የተወለድኩ ያደግኩት ልጅ መስላለሁ። እውነትን ነው የማወራውና በጣም ከተማ መሃል የሆነ ከተማ ላይ ተወልጄ ነው ያደግኩት። የሆነ ማወራው ነገር አውቼ ያልጠቀመው ነገር ለማውራት ነው እና የፈለኩት እንዲሁ ከተማ ውስጥ ያደግኩት ትምህርት በልጅነት ጨርሼ ቸርች ውስጥ በብዙ ቆይቻለሁ። ቃልዮት ላይ በብዙ ወንጌላዊ ሆኜ ወደ 2 እና 3 ቦታም ሰርቻለሁ። ብዙ መንግስታውን ዲግሪ አለኝ። ቸርች ውስጥ አሁን አጋጣሚ ህግ አውጪ ሆኜ ህግ አስፈጻሚ ሆነን እየሰራን ህብረት ላይ ቃልዮት ህብረት ላይ እየሰራው ነበርኩ የቆየሁት። ግን በብዙ ነገር እየተጨናነኩ ነበር። አንድ ነገር ለማለት የፈለኩት ጁዲ ከመንፈሳዊ ህይወት የሆነ ዝም ብሎ እንደተኛውት ሰው እንደተኛው ሰው ነበር። አጋጣሚ እንደተኛው ሰው የሆነ በቃ ልቤ አይንቀሳቀስም። የሆነ በቃ ታይልቺ እንዳንቀላፋው ሰው ነበር። ለመጸለይ አልችልም። አንዳንዴ የሆነ አጭር ደቂቃ ጸልዬ ያበቃለሁ። በጣም አስፍቼ መጸለይ ነበር። እዚህ ቃልዮት ውስጥ አጋጣሚ መሪ ሆኜ ከተመረጥኩበት ጊዜ ጀምሮ እንደዚህ ሆኜ እየሰራው ያለ አጋጣሚ እግዚአብሔር በትምህርት ሲያወጣ እዚህ የሆነ ሶት ውስጥ ብዙ እንዲህ ነው ብዬ አላወራም። በቀጣይ ባወራም ምንም ነገር የለም። ብዙ ነገር እየተቸገርኩ እንደዚህ ሆንኩ እየኖር ነበር። ግን እነዚህ ከአገልጋዮች ጋር አንድ ጊዜ እዚህ ሲመጣ አንድ ነገር ለማውራት የፈለኩት ነገር ስላለ ለመመስከር የፈለኩት አንድ ጊዜ እዚህ ሲመጣ ሰብር ሰው አየና በውስጥ ጸጋ አለኛል መስሙር አለኝ። መስሙር አጋጣሚ ወዲህ 9 ምናምን መዝሙር ክር አለኝ። ስብከት 3 ክር አለኝ። ስብከትም ሰርቻለሁ። ብዙ ነገር አይቻልፍያለሁ። ግን አልጠቀመኝም። በቃ የሆነ የሰራሁትም ስብከት ዞሬ ለማገልገል በቃ የገባው ስፍራ ቸርች ውስጥ ያለውበት የሆነ ወጉ ምናምን ተይዤ በቃ እዛው ቀረው። መገኝ የተወሰነ ጊዜ ከነሱ ጋር እናንተም ታዩታላችሁ። አንዳንዴ መምጣት ከጀመርኩብኝ መንፈስ ተለቀቀኝ። ይሁንኔ በቃ ህልውናዬ ተለቀቀኝ። መጽሐፍ ቅዱስ አስፍቼ ማንበብ ቻልኩ። ጸሎት አስፍቼ መጸለይ ለመድኩ። አጋጣሚ ብዙ መገለጥ አሉ። አጋጣሚ ተኝቼን እየጸለይ አንዳንድ ጊዜ ኮንፈረንስ ምናምን ላይ አጋጣሚ በዚህ በልጅነት ኮንፈረንስ ምናምን ይወጣል። መስሙር ስላለ ዘማሪም ስለሆነ ብዙ ኮንፈረንስ ላይ ይወጣል። መገለጥ ምናምን እያየሁ አውርቼ አላውቅም። የሆነ ማለት ምንድን ነው የሆነ ነገር ፈራለሁ። የሆነ መገለጥ ምናምን ተናግሬ አላውቅም። ያየሁትን መገለጥ የሆነ እንዳላስተላልፍ የሆነ ነገር ገድቦኝ ነበር። ግን አሁን ያንንም ጭምር መናገር ጀምሬ ሃሌሉያ ለምን ማለት ፈልጌ ነው ይሄን ለመመሰገር ቻልኩት። ይሁን እኔ ሁሌ እየጸለይኩ እንዲህ ያልኩ ነበር። መንፈሳዊ ንቅናቄን በህይወቴ ላይ ጌታ ሆይ አምጣ እያልኩ ነበር። እግዚአብሔር ሰው ጋር ከተገናኘሁበት ጀምሬ ያንን የመንፈሳዊ ቅኝ ንቅናቄን አግኝቻለሁ። ከኔ ጋር ጌታ ነው መስገን። ሃሌሉያ ደስ ብሎናል። ጌታ ይባረክ። አሜን። በጣም እኔ አሁን በዚህ ጊዜ እዚህ ሶዶ ላይ የማስተርስ ተማሪ ነኝ። ማስተርስ እየሰራሁ ነኝ። በዚህ በልጅነት ጌታ ይገርምስ። ግን ማስተርስ አይጠቅምም። ይጠቅማል። አንተን የሆነ ለእንጀራ ሊጠቅም ይችላል። በመንግስታው በዚህ ጊዜ ዲግሪ አለኝ። እዛና አውርቻለሁ። መምህር ነኝ። በሆነ ነገር ኮተተ ጋር ተያዝኩና ታገትኩ። ከዛ በኋላ ተመልሰኝ እንደዚህ ካላደረክ አናስገባም አልፈልግም ብዬ ተው። ግን ያለው ብዙ የኛ ዕውቀት ያለው ዕውቀቴ በጣም ጭንቅላቴ በቃ ይህን ጭንቅላቴ እየቆጣጠረ እኔ በዚህ ጊዜ ብታምንም ባታምኑ 30 እና 40 ደቂቃ ያይ ከዛ በላይ አልበልጥም። እንግሊዝኛ ማውራት ይችላል። እንግሊዝኛ አልጠገበኝ እንግሊዝኛ ማውራት ይችላል። ግን አይጠቅመኝም። ግን አንድ ነገር ይላለው ኢየሱስ በሕይወታችን መንጸባረቁ ይበቃል። አሜን። እጆቻችሁን ከፍ አድርጉና ትበቃለህ በሉ እስቲ። ትበቃለህ። በመቀጠል እንዲሁ ለማውራት የቻልኩት ውስጥ እንደ ያለኝ ነበር። እናንተ ምን እንደምትላችሁ እኔ እዚህ አካባቢም ተወላጅ ማገኘም የሰዶ ልጅም አይደለም። ይጎፍ ሰው ላልች ነና ግን አንድ ነገር ውስጥ አንዳንድ ደስ ስላለኝ የሆነ ከክላስ የሚወጣው ይሮጥ መጣል
ስለዚህ ስለሚመጣ ይህ ቸርች ይህ ፕሮግራም ቦታ ይህ ፊሎሶፊ ቦታ ይህ ራእይን እያጀመረ ያለው ይህ አሁን ራእይ በቸርች ማነው በአብያተ ቤተክርስቲያን በፈዳ ማነው በክልል በፌደራል መንግስት ታውቆ እንደወጣ ይቁናዎችን ጨምር እያየው ነበር አንቺማ ያየው ነበር ይህ የወጣውን ቸርች እንዱ ይህን ራእይን ማራምዶን እግዚአብሔርን ሰው ጋር ጠጋ በአለት የመንፈሳዊ እውቅና አገኙት የመንፈሳዊ ንቅናቄን አገኙት እኔ እንዳገኙት እኔ እንደተቀበልኩት አገኙት መንፈሳዊን በማስቀደም ቃሉን በማስቀደም ህጉን በማስቀደም ከአገን እንሸንፋለን እንወርቃለን የመንፈሳዊ ንቅናቄን አስቀደመ ቃል ነው አለካ አደረገው መንፈሳዊ ንቅናቄ ይቀድምና የመንፈሳዊ ንቅናቄ ማለት ይሄ የእግዚአብሔር መንፈስ ጋር መሰመጥ ማለት ነው ስንሰመጥ የእግዚአብሔር ቃል እንድናውቅ ያደርጋል ወደ እግዚአብሔር ጋር ሰው ራእዩ ጋር መገለጡ ጋር ተስፋው ቃል ጋር ጠጋ በሉ እግዚአብሔር ኃይል አለ እግዚአብሔር ሰው ጋር መገኘት አለ ህልውናው አለ እሱ ከአፉ ማውጣው ቃል ስሰራ አይቻለሁ አሜን ጠጋ በሉ አሜን እንዲሁ ታገኙታላችሁ አሜን ወደ እሱ ወደ ሌላ ሰው ጋር ቢትጠጋበል ወሬ ታገኛላችሁ ሐሜት ታገኛላችሁ የሆነ ነገር ታገኛላችሁ ወደ እሱ ጠጋ ብትል ቃል ታገኛላችሁ መገለጥ ታገኛላችሁ ንቅናቄ ታገኛላችሁ አብሮነትን ታገኛላችሁ በእናንተን በወልድ ስም እየጋበዝኩ በመቀጠል አንድ ነገር ምናገኘው ምን መሰለኝ ይሄ ሱቅ አይደለም ሱቅ ነው ሱቅ አይደለም የሚል ሰው ይጅንካፍ ሱቅ አይደለም የእግዚአብሔር ቤት ነው ምን አሜን የምን ቤት ነው አንተ ነገር እኔ ወደዚህ ቤተክርስቲያን መጥቼ ከነሱ ጋር የሆነ ነገር ይሆናሉ ብዬ አይደለም አንድ ነገር ይሆናሉ ብዬ አይደለም እግዚአብሔር ሆነ ዝም ብዬ አንድ ጊዜ እየመጣው ያለው ውስጥ ገባ አለኝ አገኘን አገለገልኩ ከነሱ ጋር አሁን ሐሳቡን እየደገፍኩ እንደዚህ አንዳንድ እየመጣበት ብዙ ተዋሪ ነኛ ድካሜ ማከል ይሮጥኩ ያገለግልኩ ነበር አንድ ነገር ሱቅ ሰዎች አንድ ስፍራ ላይ ይከፍቱና ይዘጋሉ አይደል ለገቢ ምናምን ካልተመቸ ምን ይሆናል ይዘጋል ይዘጋል ሻይ ቤት የሆነ ቦታ ላይ ይከፍቱና ለገቢ ምናምን ካልተመቸ ምን ይሆናል ይዘጋል ይሄ የእግዚአብሔር ቤት ይዘጋል አይዘጋም ሲቾቻቸው ከፈሩና አይዘጋም በሩ አይዘጋም የገባ ሰው ካለ ይሄ የመንፈሳዊ ንቅናቄ ሁለት የእግዚአብሔር ሰው አዳን ውስጥ ያለው መንፈስ ለመንፈሱ ተሸንፍ ያለው የተሸነፈ ሰው አለ እንደ በዚህ ጉባኤ የተሸነፈ ለመንፈሱ የተሸነፈ ለሱ ሳይሆን በሱ ውስጥ ያለው ለመንፈሱ የተሸነፈ ሰው አለ ልጆቻችሁ ከፍስ ለመንፈስ ቅዱስ አጋር ሳንዴ ጦሳያ ነው ሐሪቲዳ ሳይዴቲ ኩሽጦ ቆቲታ ተውላይታቶ እንተውገለን አይገባ በውስጡ ያለው ለእግዚአብሔር መንፈሱ የተሸነፈ ሰው ካለ ልጆቻችሁ ከፍ ያርጉ በውስጡ ያለው ለእግዚአብሔር መንፈስ ስለዚህ የተሸነፋችሁ ሰዎች ካላችሁ አንድ ነገር ነው የምላችሁ ገንዘብ ሲጡ እንደዚህ ያርጉ እያልኩ አይደለም አንድ ነገር ማለት ያለባችሁ እኔ ሳቱንም እየበላው ነውና አንድ ነገር ምለው ፕሮግራሚኑን በስርዓት መከታተል የራእዩን በመጠቀም እንደተጠቀማችሁ ታህል መጠቀም ማገልገል መደገፍ ይህ እግዚአብሔር ቤት ከኛ ሰፈር አይሂድ ተነቅሎ አይሂድ እንደዚህ አይሁን ይህ እግዚአብሔር ሐሳብ ከኛ አካባቢ አይሂድ ምናምን ምን ይላል መሰለኝ መጽሐፍ ቅዱስ እግዚአብሔር ቃል እንዲላል ከፈልጉ ተናገርላቸው ካልፈልጉ ዛስፍራ ምን ይላል መሰለኝ የእግር ላይ ያለው አቦራን አራግፈ ይላል ከዛ ስፍራ ውጣ ስለዚህ እናንተ ይህን ራእይ ተጠቀሙት ካልተጠቀማችሁ እግዚአብሔር ወደ ሌላው ጋር ሶር ካደረጋችሁ ትጎዳላችሁ እኔ ወላይታ ሰዎች አንተ ነገር የኛ ሰዎች ናቸው ወላይታዎች እኛ ጎፋ ጋሞ አንድ ነን አንድ ሰፈር ሰዎች ናቸው ይሁን ባለው ነገር ትንሽ ነገር 5 ብር ለምን አይሆንም 10 ብር ለምን አይሆንም 3 ብር ለምን አይሆንም ሳንቲም ቤት ለምን አይሆንም በእጃቸው በመያዝ አገልግሉ ትገለገላላችሁ አሜን በለው አሜን የሚልየለም አራኑ ከሳሳው ንሱዋሳው ወላይታ ሰው እንትኑ የሱዋሳ ኮኩሽ ያጠቆት አጋላጋላና አጋላጋለ